ማይ እማ አቤት የኔ ውድ እናት ምርጥ እናት እኮ ነሽ ታውቂያለሽ። በዚህ ዓለም ላይ ካሉ እናቶች እኮ አንቺ በጣም ምርጥ እናት ነሽ። እኔ እንደሆንኩ ምንም ብር የለኝም የኔ ልጅ አትድከም። እማዬ ደግሞ እኔ ለብር ብቻ ነው እንዴ የምፈልግሽ? እንደዚህማ ሞራሌን የሚነካ ንግግር አትናገሪ። አንቺ ልጅማ እንደው ጨርሶ ተግማማ። ጭራሽ ደግሞ ሞራል እንዳለው ሰው ሞራል የነካችኝ ይላል እንዴ? ቶ ሲጀመር እኔን በጣም እያገለላችሁኝ ነው። ተው የኔ ልጅ አታልቅስ። ተው ይሄ ፊት እንኳን አልቅሰህበት እንዲሁም አላማረም። ማለት ምን ለማለት ፈልገሽ? ምን ነው ቅኔ የሆነብህ ወይ? ካልሆነ አባትህ ፍታለት እስኪ። እሺ ጥሩ እንግዲህ በመጀመሪያ ይህንን ቅኔ እንድፈታውና እንዳመሰጥረው ስለተመረጥኩ ውዷ ባለቤቴን ወይዘሮ አስካለችን አመሰግናለሁ። ችግር የለውም ዝም ብለህ ንገረው። እንግዲህ ምን ማለት ፈልጋ መሰለ፣ እዚህ ታች ጎረቤታችን አቶ ተሰማን አወቀው? አቶ ተሰማ እዚህ ታች ሰፈር ያለው ነው? አዎ እሱ አይታታል። አንዲት ቡችላ እኮ ገዝቷል። ቡችላ እና ይለኛል እንዴ? አንተን ነው የምትመስለው ቡችላ። አዎ ምን ነው ቅር አለ? እኔ እንግዲህ ምንም ማድረግ አልችልም። ቅኔው ሲፈታ እንደዛ ነው። ልክ ነኝ አይደል? አይ አንተ ነገር እኔ ድመቷን ነው ያልኩት። ቡችላዋማ ቆንጆ አይደለች እንዴ? ያው ነው እንግዲህ እሱ የተመቸውን ይምረጥ። ወይኔ ሳሚ ጭራሽ በየተራ ሮስት ማቅረብ ጀመራችሁ? ሆሆ የምን እራት ነው የማቀርበው? አሁን አይደል እንዴ የበላኸው? ኧረ ጉዴ! ዛሬ ምንድነው ነገር አላችሁሳ? አሁን እዚህ ስለ እራት ያወራ ሰው አለ ማይ? እና ምንድነው አቅርብ ያልከው? ሮስት ማቅረብ ጀመራችሁ ነው ያልኩት እኔ። ረስት ደግሞ ምንድነው? ያንቺ ነገር በቃ እንግሊዘኛ ይነስርሻል አይደል? እንግዲህ ረስት ማለት ምንድነው? ዝገት ማለት ነው። ዝገት ማቅረብ ጀመራችሁ ነው ያለው። በዘመነኛው ቋንቋ ስናብራራው አዛጋችሁ ለማለት ፈልጎ መሰለኝ። ማለት ምን ማለት ነው ደግሞ እሱ? አዛጋችሁኝ? አታጥብቂው ላላርጊው። አዛጋችሁኝ አይደለም አዛጋችሁኝ ነው። አሰለቻችሁኝ እንደማለት እኮ ነው። እየሰደበን እኮ ነው። መቼም አንቺ እንግሊዘኛ አይገባሽም እንጂ